ሰላም ተመልካቾች እንዴት ናችሁ? ይመስገን እኛ ደህና ነን። አዳም ይመስገን። እኔ እንዴት ነሽ? ደህና ነሽ? አለሁ። ተማኛችሁ እንዴት ነሽ? አለሁ እግዚአብሔር ይመስገን። ዛሬ ስለ አንድ ጉዳይ ሊኖራቸው ተመልካቾቻችን ይመጣ። ስለምንድን ነው? ስለ ቶክሲክ ፍሬንድሺፕ። ይሄ ምንድን ነው የምንለው በአማርኛ? መርዛማ ጓደኝነት። ቃሉ ይከብዳል በአማርኛ ይከብዳል፣ ግን አንደርስታንድ ያደርጋሉ ብዬ አስባለሁ አይደል? እንግዲህ አንዳንዴ በእንግሊዝኛ የምንላቸው ቃላቶች በአማርኛ ሲመጡ ትንሽ ጠጠር ይላሉ፣ ግን ያው እንረዳቸዋለን ማለት ቋንቋ መግባቢያ ነው እዚህኛው ዘዴ። ስለዚህ ያለውን ነገር አንደርስታንድ እናደርጋለን እና መርዛማ ጓደኝነት ምን አይነት ነው የሚለው 5 ፖይንቶችን እነግራቸዋለሁ አይደል? እስኪ የሆነ ምንድን ነው የምትነግሪኝ ነገር እስኪ ስለዚህ አይነት ጓደኝነት ወይም ሪሌሽንሺፕ? መርዛማ ጓደኝነት ወይም ቶክሲክ ፍሬንድሺፕ ጤናማ ያልሆነ ጓደኝነት የሚለው በደንብ ይገልጸዋል። ጤናማ ያልሆነ ጓደኝነት፣ መግባባት የሌለበት፣ ብዙ ኮንፈርት የማይሰጡ ነገሮች ሞር የበዙበት አይደለም። ዋን ሳይድ ብቻ የሆኑ ነገሮች የሚበዙበት አይደለም። እነሱ ነገሮች ያሉበት ሞር ደግሞ በደንብ ዲፋይን ታደርጋለች አንቺ። እነዚህ ነገሮች ያሉበት ጤናማ ያልሆነ ጓደኝነት የሚለው ሞር ዲቴሉን ደግሞ እንነግራችኋለን። መልካም። እንግዲህ እነዚህ ምንድነው የቶክሲክ ፍሬንድሺፕ ውስጥ እንዳለን የሚጠቁሙ 5 ነጥቦችን እንነግራችኋለን ከዚህ ቀጥሎ ማለት ነው። የመጀመሪያው ኮንስታንት ኔጋቲቪቲ የሚያሳዩ ጓደኞች ካሉ፣ ለምሳሌ ሁሉንም ነገር በኔጌቲቭ የሚያዩ ማለት ነው። አንዳንዴ ፖዚቲቭ ሆኖ መነሳት ለነገሮች መልካም ነው። ነገሩ እኮ መጥፎ ሊሆን ይችላል፣ ጥሩ ሊሆን ይችላል። ግን ፖዚቲቭ ሆነች ከተነሳሽ ሞር ፖዚቲቭ የመሆን እድሉ ይጨምራል። ስለዚህ እነዛ ነገሮች ላይ ማተኮር አለብን እና አንዳንድ ሰዎች ግን ሁሉንም ነገር የሚያዩት በኔጌቲቭ ነው። ለምሳሌ እንደዚህ አይነት ስሜቶች ደግሞ በሌላኛው ሰው ላይ መጥፎ ስሜት ይፈጥራል አይደል? በቃ ትደክሚያለሽ፣ በዛ ሪሌሽንሺፕ ትሰምቻለሽ፣ ተስፋ ትቆርጫለሽ። ሁልጊዜ ኔጌቲቭ ነገር በቃ ተስፋ የሚያሳጣ ነገር ብቻ በቃ የሚሰጥሽ ሰው ካለ የሚሰማቸው ነገሮች ሁሉ ኔጌቲቭ ነገሮች ናቸው። በጣም በቃ የሆነ ጭቅጭቅ የሚመስል አይነት ነገር ሁልጊዜ አሁን ስንገናኝ እንደዚህ አይነት ነገር ብፈጥር ራሽ ላይ ትሰላቻለሽ፣ በቃ ያስጠላሻል። ከኔ ጋር መገናኘት ራሱ አይደል በቃ የምትፈልጊው ሁሉም ሰው የሚፈልገው ሰላም፣ ደስታ ያለበት ነገር። እንደዚህ አይነት ግን ስሜት የሚያጋቡ ሰዎች አሉ። አንደኛው እንግዲህ ቶክሲክ አይነት ሪሌሽንሺፕ ውስጥ እንዳለን የምንለየው በዚህኛው ከጊዜያቶች በኋላ ራሱ ቢያንስ ከዛኛው ሰው ጋር ሁላ ብሬክ ብታረጊ ፌድ አፕ ታረጊያለሽ። ቀጣይ ከሌላ ሰው ጋር ጓደኝነት እንትን ለማለት ማለት አልፈሽበት የመጣሻቸው ነገሮች ያሰለችሽና ሁሉ ነገር እንደዛ ነው የሚመስልሽና ፌድ አፕ ውላ ልታረጊ ትችያለሽ። በሚመጣው ቀጣይ ህይወት ላይ ኢቭን ተስፋ እንዳይኖረን ያደርጋልና እንግዲህ እንደዚህ አይነት ሰዎች ካላችሁ ተው። ትራይ ቱ ቢ ፖዚቲቭ ለመሆን መሞከር መልካም ነው። ሁለተኛው ነጥባችን ደግሞ ማኒፑሌሽን እና ኮንትሮል ነው። እንደዚህ አይነት ባህሪ ደግሞ የሚያሳዩ ሰዎች ምን አይነት ሰዎች ናቸው? በጓደኞቻቸው ላይ ተጽዕኖ ለማሳደር ለመቆጣጠር የሚሞክሩ ሰዎች አሉ። ሁላችንም የበላይነት አይነት ለምን በቃ ይሄ ዶሚኔት ለማድረግ ለመንሰራፋት ሰው ላይ የሚሞክሩ ሰዎች አሉና እኔ ነኝ የምችለው፣ እኔ ነኝ የምበልጠው፣ እኔ ነኝ የማውቀው አይደለም ሁሉን ነገር ኮንፊርም የምናደርገው ሁላ እሱ ኮንፊርም እንዲያደርግልን ሁላ
ልንጠብቅ እንችላለን ከሚያሳድርብን ተጽዕኖ አንፃር ማለት ነው አይደል? በቃ ራሳችን ችለን መወሰን እንዳንችል ነገሮች ላይ ያረጉናል እነዚህ ሰዎች። ይሄ ማለት በራስ መተማመናችን ያሳጡናል ማለት ነው። እና እንደዚህ ማለት ኦቨር ሰው ኮንትሮል ማድረግ መልካም ነው ብዬ አላስብም። በጣም ሰው የራሱ ስሜት አለ፣ ራሱን ማድረግ የሚፈልገው ነገር አለ፣ መሆን የሚፈልገው ነገር አለ። ሶስተኛው ነጥብ ደግሞ ምንድን ነው? ዋን ሳይድ ኢፈርት። ይሄ ማለት ከአንደኛው ጎን ወይም ከአንደኛው ሰው ብቻ ሁልጊዜ መጠበቅ ይሄ እንደሚባል የጠባቂነት ስሜት ማሳየት ሁልጊዜ ማለት ነው። ነገሮችን ለማድረግ ምንም ነገር ላይ በየትኛውም ነገር ላይ ማለት ነው ሁልጊዜ ከዛኛው ሰው መጠበቅ። ለምሳሌ ሀሳብ እንዲሰጥሽ ከዛኛው ሰው መጠበቅ፣ የሆነ ነገር ማቴሪያል ነገር እንዲሰጥሽ ከዛኛው ሰው ብቻ። በግሩፕ የምታረጋቸው ነገሮች ይኖራል፣ ጓደኛ ስትሆኚ ብዙ ነገሮች አሉ። በአንድ ሳይድ ብቻ መጠበቅ በጣም ከአንቺ ምንም እንዲወጣ አትፈልጊ አይደል? ከአንቺ ኢቭን ገንዘብ ሊሆን ይችላል፣ አይዲያ ሊሆን ይችላል፣ ማቴሪያል ሊሆን ይችላል። ከአንቺ ምንም ነገር እንዲወጣ አለመፈለግ፣ ከዛኛው ሰው ብቻ መጠበቅ መፈለግ። እነዚህ ነገሮች በጣም ሳስበው በጣም ዊርድ እንደዚህ አይነት ባህሪ ማሳየት እና አንደኛው ሰው በጣም በቃ ይደክማል። በነገራችን ላይ ይደክማል፣ የመሰልቸት የመድከም ስሜት እንዲሰማ ያደርጋል። እና የሆነ ህይወት ጣዕም የሚኖረው ጊቭ ኤንድ ቴክ ሲሆን ይሄ መስጠትም መቀበልም ሲኖርበት ሁሉ ጊዜ መስጠት፣ ከዛ አንደኛው ደግሞ ሁሉ ጊዜ ተቀባይ መሆን በቃ ይሰለቻል። ተቀባይ መሆን የሚሰለችም ሁሉ ጊዜ ሰጪ መሆንም ይሰለቻል። እና ቴስትለስ ይሆናል ያላቸው ሪሌሽን በጣም ምንም በቃ እና የሆነ በቃ አላውቅም አንቺን ማስደስትበት የሆነ ጊዜ ሊኖረኝ ይገባል። ትክክል። አንቺም እንደዛው ሊኖርሽ ይገባል። ሁሉ ጊዜ ከአንድ ሳይድ ከሆነ ፍሎ ያለው ጥሩ ጓደኝነት ያለው እንደዚህ አይነትም ነገር የሚያሳይ ሳናውቀው ፕሮግራምድ እንሆናለን። ገባሽ? አሁን ለምሳሌ በዚህ ሳምንት ረዱን አግኝቻት እንደዚህ ባረግላት እንደዚህ ባዝናናት ምናምን እኔ ብጋብዛት እኔ ብከፍል ገባሽ? ፕሮግራም ታረጊያለሽ አይደል? ከዛ ኔክስትም አንቺ ፕሮግራም ማለት የለብሽም አይደል? ያኛው ማሰብ አለበት። ምንድነው ሙቹዋል መሆን አለበት አይደል? መሆን አለበት የምታረጊው ነገር ማለት ነው። ደስ ይላል። በቃ በጣም ደስ የሚል ሪሌሽን ይሆናል። ትክክል። ሁልጊዜ ሰጪ ሲጎዳ ፊል ሲያደርገው ጉዳቱ ጥሎ ነው ይላል። እንዴት ይችላል? በቃ አንዳንዴ መቋቋም ከምትችይው በላይ ሆናል። ልትወጂው ትችያለሽ እኮ ያን ሰው፣ ግን ሁልጊዜ እየሰጠሽ ግን አትቀጥም። ምንም ነገር ይሁን ከዛ ሰው ብቻ። እንደውም አንድ አባባል አለ፣ አይደለም እርግጠኛ አይደለሁም፣ ተመልካቾች ከተሳሳትኩ አርሙኝ። አልበርት አንስታይን ይመስለኛል ጓደኛ ስትመርጪ ጓደኛ መሆን ያለብሽ ቢቻልሽ ከአንቺ በላይ ሆነ ነው። ይሄ በሀብት መጠኑ ምናምን ሳይሆን አስተሳሰብ፣ በቃ በአስተሳሰብ ባለው የላይፍ ኮሚትመንት የተሻለ ሰው ካገኘሽ እዛ ሰው ላይ ለመድረስ ስትጥሪ አንቺ ካለሽበት የሆነ ሌብል ከፍትያለሽ። ከአንቺ በታች ከሆነ ይዞሽ ነው የሚወርደው። እና እንደዛ እነዚህ ነገሮች ኖቲስ ካረግን እንግዲህ ጥንቃቄ ማድረግ አለብን ማለት ነው። መለወጥ ከቻለ እነዚያን ሰዎች መለወጥ፣ መንገር፣ መምከር ካልቻለ ማንችል ከሆነ ደግሞ ቶሎ መውጣት ነው ያለብን። ኦኬ። አራተኛው ነጥብ ደግሞ ኮምፒቲሽን ኢንስቴድ ኦፍ ሰፖርት። እዚህ ነጥብ ላይ ደግሞ የምናነሳው ምንድን ነው? ኮምፒቲሽን ኢንስቴድ ኦፍ ሰፖርት። ይህ ማለት አሁንም ለአማርኛው ይቅርታ እንጠይቃለን። ይህ በቃ መመቃኘትን ማሳየት፣ ፖዘቲቭ አለመሆን፣ በአንድ ሰው በሚያገኘው መልካም ነገር ላይ ፖዘቲቭ ከመሆን ይልቅ በቃ እሱን ለመጣል ለመጥለፍ መሞከር። በቃ ውስጣችን ላይ መጥፎ ስሜት መሰማት አይኖርም። እንደዚህ አይነት ስሜት ካለብን እንግዲህ በጣም ዊርድ ሲቹዌሽን ልበቀና መሆን ያስፈልጋል። ለሌሎች ሰዎች እኛ ልበቀና ስንሆን ነው ለእኛም መልካም ነገር የምናገኘው። እና ፈጣሪ የሚሰጠን እንደዛ ሲሆን መጥፎ የቅናት መንፈሶች አሉ እንዴ! በጣም ጤናማም አሉ አይደል? ጤነኛ የሆኑም አሉ። እንደዛ ሰው ለመሆን የሚታትር ሰው አለ። በነገራችን ፖዚቲቭሊ አይቶት
ዋይ ኖት እኔ እንደዛ ማልሆነው ብሎ በፖዚቲቭ መንገድ ያንቺን ፈለግ የሚከተል ሰው እንዳለ ሁሉ ለደረሽበት እንትን ደረጃ ኦር ሌቭል የሚመቀኝሽ ሰውም አለ። ለመጣላችን የሚጥር ሰው አለ። እዛ ቦታም እንዳደርሽ መንገዶችን የሚዘጋጋብሽ ሰው አለ። በቃ ለመጥለፍ በቃ ነው። ለምን እንደዛ አይነት ፊሊንግ እንደሚኖር የሰው ልጅ በጣም ከባድ ነው። በነገራችን ሆነስ አላውቅም፣ በጣም ከባድ ነው። በጣም ከሚባለው ምንም ነገር እኮ የሚጎልበት ነገር የለም። ገቦሽ ምንም ነገር ከሱ የወሰድሽበትም ነገር የለም አይደል? የምትወስድበትም ነገር የለም። ግን ለምን እበለጣለሁ? ልክ እንዳልሽው ቅድም በቃ የፒውር የሆነ አማርኛ መመቃኘት ወይም ምቀኝነት በጣም ከባድ ነው እንዴ? በጣም ማለት እንዴት ነው የሚታሰበው? እንደዚህ አይነት ስሜት ሊሰማን ይችላል። አንዳንዴ እንዴት ነው ስሜትሽን ላታወጪው ትችያለሽ፣ ማለት ለሌላ ሰው ሪፍሌክት ላታረግ ትችያለሽ። የማነስ አይነት ስሜት እኮ ሊኖር ይችላል። ገባሽ? የማነስ አይነት ስሜት ሲኖርሽ ደግሞ ፖዚቲቭሊ ማሰብ ነው ያለብሽ። ዋይኖት እኔ ለምን እንደሷ አልሆንም ብለሽ መጣር ነው ያለብሽ እንጂ የእሷን ገበያ መዝጋት፣ ስለሷ ኔጌቲቭ ነገሮችን መናገር አይጠበቅብሽ። አንቺ ስለጣልሽ እኔ ከፍ እላለሁ ማለት አይደል? አዎ፣ ብዙ ሰው እንደዛ ያስባል። በነገራችን ላይ አንቺ ኔጌቲቭ ነገሮችን ብቻ በመናገር አንቺ እንድትጠይ ለማድረግ የሚጥር ሰው ብዙ ሰው አለ። ሰው ማለት ነው ከሚባለው ግን ጊዜ አለ ለሁሉም አይደል? እውነታው ሌላ ነው፣ እዚህ ጋር ያለው ነገር ሌላ ነው። መጨረሻ ላይ ግን ሁሉ ነገር ግልጽ ይሆናል ማለት ነው አይደል? የጊዜ ጉዳይ ነው። እና እንግዲህ መደጋገፍ ነው ውጤታማ እንድትሆኚ ባለኝ ነገር በሙሉ አንቺ ሰፖርት ማድረግ። ያንቺ ከፍ ማለት እኔንም ይዞኝ ነው ከፍ የሚለው ጥያቄ የለውም። መልካም ስናስብ ለእኛም መልካም ነገር እግዚአብሔር ይሰጠናልና መልካም ነገር ማሰብ፣ መደጋገፍ ባለን ነገር በሙሉ በሀሳብም ማቴሪያል በሆነ ነገር በሁሉም ነገር መደጋገፍ እና እርስ በርስ ተረጋግፎ የተሻለ ቦታ ላይ መገኘት ነው የሚሻለው ከመጠላለፍ። አብሮ መለመን ተገቢ ነው አይደል? አብሮ ለማኝ መሆን እሰይ ያንቺ ሌባ እኔ ሌባ ወይ አንቺ ለማኝ እኔ ለማኝ ነኝ ጎሽ ምናምን እየተባባልሽ ማለት አንድ አይነት ስታፍ ላይ መገኘት ጥሩ አይደለም። እና አንዱ ሲያደግ አንዱ እንደዚህ ነው የሚያደርገው። ቅድም እንዳልሽው ሰው ሁላችንም እኩል አይደለም። በሁሉም ነገር እኩል ነው አንችልም። አንቺ ከኔ በጣም በብዙ ነገር ልትሻይ ትችያለሽ። የተሻልሽበትን ነገር ቅድም እንዳልሽው ከአንቺ አይቼ ተምሬ ፖዚቲቭሊ ወስጄው በዚህ ጉዳይ ላይ አሪፍ የሆነችው ምን ስላደረገች ያን ለማድረግ መሞከር፣ አንቺን ለመጣል ከመሞከር ይልቅ ያን ነገር ለማድረግ በሞከር ራሴን አሳድጋለሁ። ላልፍሽ ሁላ እችላለሁ፣ ሁለታሽ ሁላ እችላለሁ። ገባሽ? ግን ይሄ የሚሆነው ከምንድን ነው? ፖዚቲቭ ከማሰብ ስችል እንጂ አንቺን ጣልሽ ማለት እኔ አንዴ ወድቄያለሁ ከዛ ደግሞ አንቺንም መድገም ተገቢ ነው ተብሎ እና ደግሞ ሰው ያደረገውን ነገር ኮፒ ፔስት ማድረግ አይደለም። በትክክል በራስሽ መንገድ መሄድ ነው ለቀ በራስሽ መንገድ መሄድ እንጂ ከላይ እንደዚህ ነው። አሁን ለምሳሌ በቀላሉ ሶሻል ሚዲያ ስኬታማ ነው እናያለን አይደል? ቪዲዮአቸውን ነው የምናየው አብዛኛውን ጊዜ እንደዚህ ግን በደንብ ዲቴይሉን አናይም እንደነሱ። ገቦሽ? አሁን መለወጥ ይፈልጋል ሁሉም ሰው አይደል? እነሱ ያደረጉትን ነገር ኮፒ አድርገሽ እነሱ ያለፉበትን ነገር ሁኛ አይደለም አይደል? ሌላ ነገር ውስጥ ሊከትሽ ይችላል። በራስሽ መንገድ መጓዝ አለብሽ፣ በፖዚቲቭ ማለት ነው መሄድ አለብሽ እንጂ ኮፒ ማድረግ የለብንም ነው። እነሱ ያደረጉትን ነገር እነሱ የሆኑትን ነገር ሰው በራስሽ መንገድ መሄድ አይደል? በራስሽ መንገድ በቃ የራስሽ የሆነ ነገር ማድረግ ውጤት ላይ አይደርስ ማድረግ ያንቺን ሪል ማንነት ማያሳይ የሆነ ሰዓት ልትፍጨረጨሪ ትችላለሽ፣ ግን የአንቺ ማንነት ስላልሆነ ትወድቂያለሽ። ማንም በቃ አንዳንዴ ምን ይባላል መሰለሽ ማንነታችሁን ተቀበሉት የሚባለው አንቺን የሚመስል ሰው እኮ ስለሌለ ነው። አንቺን የሚመስል ማለት እንዲህ በይሄ ፊዚካል ባለው ነገር ሳይሆን ይሄ ኢንተርናል ባለው ነገር ኮፒ አንቺን የሚመስል ሰው የለም። እግዚአብሔር አንቺንም ዩኒክ አድርጎ ነው የፈጠረው። ስለዚህ ያለሽን ዩኒክ ነገር ነው መጠቀም ያለብሽ እንጂ የሰንበዲን ዩኒክ ነገር ኮፒ አድርጌ በዚህ ነገር ይሳካል ተለሽቲ አይሆንም፣ አይሳካም። በራስሽ ነገር ነው
መጣር ያለብሽ። ግን አንዳንዴ ወዮችን ግን ከሰው ልናይ እንችላለን። በትክክል እንዴት ነው የሰው እዚህ ላይ ደረሰው? ተሞክሮ መውሰድ፣ እንዴት ነው ጠንክሬ መስራት ያለብኝ? እንዴት ነው ጠንክሬ መማር ያለብኝ? ይሄ ሰው ሰክሰስፉል የሆነው ምን ስላደረገ ነው? እኔ ምን ስለሚጎለኝ ነው? እነዚህ ነገሮች ነው ትኩረት አድርገን ራሳቸው በተሻለ ደረጃ ማድረስ ነሽ አይደለም። እዚህ ቶፒክ ላይ በጣም ቆየንበት ነው። ወደ አምስተኛውና ወደ ትንሽ እንትን ይላል። በነገራችን ላይ በጣም ሰፊ ነው፣ ሳቢም ነው። ትክክል። በዚህ ጉዳይ ነው ብዙ ሰው ላይፍ ውስጥ ያለ ይመስለኛል። አይደለም በጣም የሰፋ ነው ብዬ ነው። ኤቭሪ ቦታ ታገኘዋለሽ እንደዚህ አይነት ለዛም ይመስለኛል ትንሽ ቆየ ነው አይደል? ሁሉም ሰው ኮምፕሌን ስለሚያደርገው ብዬ ነው አይደል? እና ብዙ የቤታችን ፓርት ላይ ማለት የስራ ባልደረቦች አንዱ እንትን ለማለት ሲሞክር አሁን ለምታሌ ከፋሪ ፖዚሽን ነው በጣም ብዙ የሚያጋጩ ነገሮች ይፈጠራሉ። ልክ ነሽ። ቶፒክ በጣም ሰፋ ያለ እና ላይፋችንም ስለሆነ አንዳንዴ አይደል? ለዛ ይመስለኛል አምስተኛውና የመጨረሻው ነጥባችን ዲስሪስፔክት ፎር ባውንደሪስ ነው የሚለው ነው። በእኔና አንቺ መሀል ባውንደሪ አለ። ባውንደሪ ማለት አንቺ የማታልፊው እኔ የማላልፈው መስመር አለ ማለት ነው መሀላችን ላይ እና ያንን ዲስሪስፔክት ማድረግ አንዱ ይሄ በቃ ጥሩ ያልሆነ ጓደኛ የሚያሳየው ነገር ነው ማለት ነው። ሰው ነሽ፣ ሰውነትሽን ማክበር አለብን። ባውንደሪ የማይታለፈው ባውንደሪ እሱ የፈለገ ልንቃለድ እንችላለን። የፈለገ አይነት አፕሮች ሊኖረን ይችላል። መከባበር ግን ማንዳቶሪ በጣም አይደለም። ከክብር የሚያዋርድ ነገር የሚያደርጉ በጣም ብዙ ሰዎች እናያለን። ይህ መጨረሻው ማያምር አይነት ታሪክ የሚሰሩ ማለት ነው እና እንደዛ መሆን የለበትም በየትኛውም ሪሌሽንሽፕ ውስጥ። በነገርሽ ላይ እኔ እንደዚህ አይነት በቃ ኮመን የሆኑ ነጥቦች አሉ። የትኛውም አይነት የምንኖሩ ከሰዎች ጋር ነው። ከሰዎች ጋር በሚኖረን የትኛውም አይነት አፕሮች ባውንደሪ ሊኖረን ይገባል። የምናከብረው ማናልፈው ባውንደሪ ሊኖረን ይገባል። በእኛ ተቃራኒ ሳይድ ያሉትን ሰዎች እንደዛው ሪስፔክት ማድረግ አለባቸው። ባውንደሪሽን አለፉ ማለት ዝም ብለሽ ልታልፊ ትችያለሽ ለጊዜው፣ ግን ውስጥሽ ላይ ይሰማሻል አይደለም። ቀጣይ ለሚኖረንም ቅርበት ተጽዕኖ ይፈጥራል። ጥያቄ መናናቅ ይመጣል። በቀላሉ አይደለም መናናቅ ይመጣል። እና መከባበር ያስፈልጋል። ፍላጎትሽን ማክበር አለብኝ፣ ስሜትሽን ማክበር አለብኝ፣ ሀሳብሽን ማክበር አለብኝ። በትክክል አይደለም ትክክል ላይሆን ይችላል እኮ ትቀበይዋለሽ፣ ደን ጀጅ ማድረግ ትችያለሽ አይደል? እንደዚህ ቢሆንልሽ ሀሳብ በቃ ክሪቲሳይዝ ማድረግ ሂስ ማድረግ ይቻላል። እንደዚህ ቢሆን ሀኒ በዚህ አቅጣጫ ይተሽሆን እኔ በዚህ ነው ያየሁት እንዴት ታይዋለሽ ብዬ ብጠይቅሽ አንቺ ደግሞ እንደዚህ ምናምን የተሻለ ሀሳብ አታመጪ ምናምን ብዬ አንቺን ይሄ ምንድነው ዲስሪስፔክት ማድረግ ተገቢ አይደለም። ያን ክብር እንደጠበቀው ግን ያው ሰዎች ስለሆነ እይታችን ይለያያል። የኔን እይታ ግን ክብር ባለው መንገድ አክብሮትን በሚገልጽ መንገድ መግለጽ ግን ይቻላል በደንብ አይደል? የአንቺን ክብር መንካት የለብኝም የአንቺ ሀሳብ ትክክል እንዳልሆነ ለመናገር አይደል? ትክክል ነው። በጣም ቀላል ያለ እኮ በጣም እና በፍቅር በፈገግታ ማስረዳት ይቻላል። ስለዚህ የሰዎችን ስሜትና ሀሳብ ማክበር፣ ባውንደሪዎችን መጠበቅ፣ የማይታለፉ መስመሮችን አለማለፍ ሁልጊዜ ቀጣይነት ላለው ጓደኝነት ወሳኝነት በጣም እና እንግዲህ እዚህ ውስጥ ማየት ያለብን ሰዎች ስለሆነ ችግሮች ይፈጠራሉ። በደንብ እንዲ ብዙ ችግሮች ይፈጠራሉ። እነዛ ችግሮች ይጋጫል እንኳን ሰው ከሰው ይባላል። በትክክል እግር ከእግር ይጋጫል በጣም እኛም የተለያየ እንደ መልካችን ነው ይባላል። አስተሳሰባችን መልካችን የተለያየ እንደሆነ ሁሉ አስተሳሰባችንም የተለያየ ነው እና ያንን አስተሳሰብ ደግሞ እርስ በርስ አቻችሎ ቶለሬት አድርጎ መኖር ያስፈልጋል። ሀኒ አንቺን ጥዬ ብሄድ ከአንቺ የተሻለ ሰው የትም አላገኝም። ሆነስትሊ ምን ማለት ነው? የሚመጣውም ሰው የራሱ ድክመት ይዞ ነው የሚመጣው። እኔ በቃ ሀኒ ይሄ ነገሮች ከብዶኛል፣ በቃ ከአንቺ ጋር መቀጠል አልፈልግም ምናምን ብዬ ተነጫልጬ ልሄድ ይችላል። ግን ቀጣይ የማገኘውም ሰው የሆነ ድክመት አለበት፣ የሆነ እኔን
በቃ አንኮንፈርታብል እንዲሆን የሚያደርገኝ የሆነ ነገር ይኖራል። ስለዚህ ምንድን ነው የሚሻለው? በጣም የወጣ ማለት በቃ አብረን እንዳንቀጥል የሚያደርጉ ነገሮች እስከሌሉ ጊዜ ድረስ መቻቻል አይደለም፣ መቻቻል፣ መነጋገር። መነጋገር ደግሞ ወደ ቅያሜ ማምራት የለበትም። አሁን በጣም ብዙ ጓደኛሞች መሀል የሚታየው ነገር እኛ ከራሳችንም ላይፍ ኤክስፒሪየንስ ተመልካቾች የምንነግራችሁ እንዴት እንደዚህ ትይኛለሽ? እኔ ፖዚቲቭሊ እንድታስተካኪ ያስብ የምነግርሽን ነገር ሀፍታ አክሰፕት። ማንም ሰው እኮ ላይነግርሽ ይችላል። ገባሽ? በትክክል እኔ ነገርሽ ደግሞ ማን ይነግርሻል? አንዳንዴ ጓደኛ መስታወት ነው ይባላል እና ስለለባበስሽ ብቻ አይደለም ኮሜንት ማድረግ ያለብኝ አይደል? ሁሉ የፖዚቲቭ ነገሮችን ብቻ አይደለም እንዴት እንዲነግርሽን መጠበቅ ያለብሽ አይደል? ምንድን ነው ፖዚቲቭ ነገሮችን ብቻ እንድነግርሽ መጠበቅ የለብሽም አይደል? ኔጌቲቭ ነገሮችንም ነግረሽ እንዳስተካክል አይደል? የነገርሽኝ ኔጌቲቭ ነገር የኔ ላይ ያየሽብኝ ኔጌቲቭ ነገር አንቺ ስለነገርሽ ሊከፋኝ አይገባም። እንዴት እንትያልሽኝ ብዬ ልልሽ አይገባም። አክሰፕት ማድረግ አለብሽ። እንዴት ልቀይረው ብለሽ አይደል? ድጋሜ እነዛ እንትኖች ሀፕን እንዳያረጉ መጣት አለብሽ። ብዙ ሰው እንትን ነው ሰዎች በባህሪያችን እንትን ሁልጊዜ ልክ ነኝ ብለን ስለምናስባለን ልክ ነን ብለን እናስባለን። ሁለተኛ ደግሞ ሰዎች ስለኛ ክፉ ማለት ይሄ ዊክ ሳይዳችን እንዲነግሩን አንፈልግም። ጥሩ በቃ ወደ ሌላ ነገር ቀይረን ጉዳዩ ለእኛ ማለት ስለሚወዱን አይመስለንም ያን ነገር ቢነግሩ። በነገራችን ላይ የሚወድሽ ሰው ነው ጉድለትሽን የሚነግርሽ አይደል? የሚወድሽ ሰው ነው ጉድለትሽን የሚነግርሽ እንጂ የማይወድሽ ሰው ምን አገባው አይነግርሽም። እውነት አይነግርሽም። እና ይችን ፖይንት ኖቲስ ማድረግ በደንብ ያስፈልጋል። በጣም ማለት ያው እንግዲህ እርስ በርስ መተያየት ያስፈልጋል። ተመልካቾቻችን እንግዲህ እስካሁን በዝርዝር አይደለም 5 ነጥቦችን በደንብ አውርተናል። እንግዲህ ያላችሁ ጓደኛ ከእነዚህ ውስጥ የትኛውም ነው የሚያደርገው ማያደርገው የሚለው እንግዲህ ላይሉና ተነጋግራችሁ ለማስተካከል ሞክሩ። እንደው በጣም የማይቻል ከሆነ ደግሞ አይደለም እንግዲህ ወደማይቀረው ነገር መሄድ ነው። የተሻለ ሊመጣ ስለሚችል ህይወታችንን መበላሸት ስለሌለበት አለ። ህይወት ጭማሪ ደቂቃ የላትም። ከ90 ደቂቃ በኋላ የባከነ የለም። ስለዚህ ህይወታችን ውስጥ ሁልጊዜ ጊዜያችንን እድሜያችንን የሚያባክንብን ሰው ወደ አሁን አቅጣጫ ህይወታችንን የሚመራ ሰው አለ። በጊዜ ከህይወታችን ማስወጣት ለማድረግ ገና ከችግኙ ከስሩ ነው መንቀል ያለብን። ካደገ በኋላ ጓደኝነት ማለት እንትን ሊል ይችላል። ምንድነው ይባላል? ቅድም ልክ እንዳልኩሽ ከችግኙ ያልኩሽ በጣም ሳይጠነክር እንትንሽ አፕሮችሽ ምን አለ መሰለሽ ውዴ፣ በጣም እንትን ስትሆኚ ይሉኝታ የሚባል ነገር ይፈጠራል። ታውቂያለሽ? በይሉኝታ ብዙ ነገሮች መጥፎ ነገሮችን ትተይና ብዙ ነገር ደግሞ አንቺ ላይ ይፈጠራል አይደል? እነዛ ነገሮች ከመከሰታቸው በፊት ይሉኝታ ደግሞ ሀበሻ ላይ ዘጭ ነው። ታውቂያለሽ አይደል? ስለዚህ እነዚህ ነገሮች ሀፕን እንዳያደርጉ ከስሩ ነው ካልመሰለሽ ያጓደኛ መተው ነው ያለብሽ። የምሬን ነው መተው አለብሽ እንጂ በይሉኝታ በጣም ብዙ ሰው ብዙ ነገሮችን እንትን ይላል። ይሉኝታ በጣም ከባድ ነገር በጣም ጓደኝነትሽ የለበት ላይፋችን መንቀል ያለብንን ሰው መንቀል አለብን በጊዜ እንዳልኳችሁ ነው። እንግዲህ የሚባክንብንን ጊዜና ህይወታችን አቅጣጫውን ቢስትብን አይደለም የሚያስነገውኛ ነገር የለም፣ ጊዜ የሚጨምርልንም አካል የለም። ስለዚህ ያለንን ታይም ፕሮፐርሊ ለመጠቀም እና ውጤታማ ለመሆን የተሳካ ህይወት እንዲኖረን ለስኬታችን የሚያግዙ ሰዎች ህይወታችን ውስጥ መኖር ያለባቸው ብዬ ነው የማስበው። ሰው ይህን ይመስላል ተመልካቾቻችን። የዛሬው ፕሮግራማችን ትንሽ አረዘምንባቸው ይመስለኛል። ስለዚህ ነጥቦች ኖቲስ አድርጓቸው። እንግዲህ አስፈላጊ ከሆነ እያንዳንዱ ላይ በዲቴይል እንመጣለን። ኮሜንት ላይ ያሳውቁ። እስከምንገናኝ ድረስ በሌላ ቶፒክ መልካም ጊዜ። ባይ።